ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? እንደምን ከረማችሁ? በወርሃ ሐምሌ 2018 ላይ ነው የተገናኘ ነው ማለት ነው። እንግዲህ በኢትዮጵያ ወርሃ ሐምሌ ለንግዱ ማህበረሰብ ምንድነው የሚለውን እንመለከታለን ማለት ነው። ኢትዮጵያ ሐምሌ 1 ጀምሮ የንግዱ ማህበረሰብ አመቱን ሙሉ ከሰርቶ ካገኘው ገቢ ላይ ለመንግስት ግብሩን የሚያሳውቅበት ወቅት ነው ማለት ነው። በመሆኑም በዚህ ወቅት ከግብር አከፋፈል ጋር በተገናኘ አንዳንድ መረጃዎችን ባጋራችሁ ይጠቅማል ብዬ ስላሰብኩ ነው ይህንን ቪዲዮ ያዘጋጀሁት። አንድ 4-5 የሚሆኑ ሀሳቦችን ይዤ መጥቻለሁ። አንደኛው የግብር ከፋይ ደረጃን በተመለከተ አንዳንድ መረጃዎችን አጋራችኋለሁ። የንግድ ትርፍ ግብር ምንድነው የሚለውን እንመለከታለን። የግብር ማስከፈያ ሰንጠረዥ በግብር ከፋይ ደረጃ እንደዚሁ እናያለን። የግብር ውሳኔ ምሳሌዎችን በግብር ከፋይ ደረጃዎች እንመለከታለን ማለት ነው። አምስተኛ አማራጭ አነስተኛ ግብር ተፈጻሚ የሚሆነው በየትኞቹ የግብር ከፋዮች ላይ ነው የሚለው እንደዚሁ በግብር ከፋይ ደረጃዎች የምንመለከት ይሆናል ማለት ነው። ወደ መጀመሪያው ስንጓዝ የግብር ከፋይ ደረጃዎችን እንመለከታለን። እንግዲህ በሀገራችን ኢትዮጵያ ሁለት የግብር ከፋይ ደረጃዎች ነው ያሉት። አሁን በተሻሻለው የገቢ ግብር አዋጅ 1395/2017 መሰረት ማለት ነው። አንደኛ ደረጃ ሀሌታ ውሃ ዓመታዊ ገቢያቸው ወይም ሽያጫቸው 2 ሚሊዮን እና በላይ የሆኑ ግብር ከፋዮች ናቸው ማለት ነው። እነዚህ በሰንጠረዥ ሐመር ውሃ መሰረት ግብር የሚከፍሉ ግብር ከፋዮች ናቸው። ምጣኔያቸው ከ15 እስከ 35% ነው ማለት ነው። እንደየትርፍ መጠናቸው 15%፣ 20%፣ 25%፣ 30% እና የመጨረሻው 35% የሚደርስ ይሆናል ማለት ነው። ሁለተኛ የደረጃ ላይ ግብር ከፋይ የምንላቸው ሲሆን ዓመታዊ ገቢያቸው ሽያጫቸው ከ2 ሚሊዮን በታች የሆኑ ግብር ከፋዮች ናቸው ማለት ነው። ካገኙት አጠቃላይ ሽያጭ ላይ ወይም ገቢ ላይ ለመንግስት እንዲከፍሉ ይደረጋል ማለት ነው። በዝርዝር የምንመለከተው ይሆናል። ከላይ የተጠቀሱትን መስፈርቶች ለግለሰብ ነጋዴዎች እንጂ ድርጅቶችን አያካትትም። ምክንያቱም የግብር ማስከፈያ ምጣኔያቸው 30% ስለሆነ ማለት ነው፣ የድርጅቶች ማለት ነው። ለምሳሌ እንደ ፒኤልሲ እና ሼር ካምፓኒ ያሉ ድርጅቶች 30% ካገኙት ትርፍ ላይ ነው እንዲከፍሉ የሚደረገው ማለት ነው። በሁለተኛው ስንሄድ የንግድ ስራ ገቢ ግብርን ወይንም የንግድ ስራ ትርፍ ግብር ምንድነው የሚለው ነው የምንመለከተው ማለት ነው። የንግድ ስራ ትርፍ ግብር የምንለው ምርት አምርቶ በመሸጥ አገልግሎት በመስጠትና እቃ ገዝቶ በመሸጥ ስራዎች ላይ የተሰማራ ድርጅት ወይም ግለሰብ ለማምረት ስራውን ለማስቀጠል እና ገቢ ለማስገኘት የወጡ የእቃ ዋጋ ወይም ኮስትስ እና አስተዳደራዊ ወጪዎች አድሚኒስትሬቲቭ ኤክስፐንስስ ማለት ነው። አጠቃላይ በሽያጭ ከተገኘው ገቢ ላይ ተቀንሶ ማለትም ገቢ ሲቀነስ አጠቃላይ ወጪ ማለት ነው በሚገኘው የተጣራ ትርፍ ላይ የሚከፈል ነው ማለት ነው። ለምሳሌ ገቢ 100,000 ቢሆን ወጪ 85,000 ቢሆን የተጣራ ትርፉ 100,000 ሲቀነስ 85,000 15,000 ይሆናል ማለት ነው። ስለዚህ የንግድ ስራ ትርፍ ግብር የምንከፍለው ከ15,000 ብር ላይ ነው ማለት ነው፣ ወይም ከተጣራ ትርፉ ላይ ነው ማለት ነው። ተመልካቾች ወደ ሶስተኛው ርዕሳችን ስንሄድ ደግሞ የግብር ማስከፈያ ሰንጠረዦች እንመለከታለን ማለት ነው። በግብር ከፋይ ደረጃዎች ነው እነዚህን የግብር ማስከፈያ ሰንጠረዦች የምንመለከተው። የመጀመሪያው የግለሰብ ንግድ ስራ ግብር የሚወሰንበት ሰንጠረዥ ሐመር ውሃ የሚባለው ነው። በ2018 ግብር የሚወሰንበት ሰንጠረዥ ማለት ነው። ለደረጃ ሀሌታ ውሃ ግብር ከፋዮች እና የሂሳብ መዝገብ በፍላጎታቸው ወይም በሕግ አስገዳጅነት የሚይዙ የደረጃ ላይ ግብር ከፋዮች የሚከፍሉበት የግብር ማስከፈያ ሰንጠረዥ ነው ማለት ነው። እዚህ ጋር እንደምታዩት ነው። ዓመታዊ የንግድ ስራ ገቢ ይላል፣ ምጣኔ ተቀናናሽ ይላል። እስከ 24,000 ዓመታዊ ትርፍ ያገኘ ግብር ከፋይ ዜሮ ነው፣ ምንም ግብር አይከፍልም። ከ24,001 እስከ 48,000 ደግሞ በ15% ተባዝቶ 3,600 ይቀነስለታል። 48,001 እስከ 84,000 በ20% ይባዛል፣ 6,000 ተቀናሽ ይቀነሳል። ከ84,001 እስከ 120,000 ደግሞ በ25% ይባዛና 10,200 ይቀነስለታል። ከ121 እስከ 168,000 ደግሞ 30% ሲቀነስ 16,020 ከ168,000 በላይ 35 ሲባዛ በ35% ሲቀነስ 24,600 አድርገን ግብሩን ማስላት እንችላለን ማለት ነው። የጥቃቅንና አነስተኛ ኢንተርፕራይዞች ግብር የሚከፍሉበት ሰንጠረዥ እንደዚሁ ይህ ከላይ የምትመለከቱት የሰንጠረዥ ሐመር ውሃ ግብር ማስከፈያ ሰንጠረዥ ነው ማለት ነው። የህግ ሰውነት የሰጣቸው ድርጅቶች ከሆኑ ደግሞ ባገኘው የተጣራ ትርፍ ላይ ማለት ነው 30% ንግድ ትርፍ ግብር እንዲከፍሉ ይደረጋል ማለት ነው። እንደ ፒኤልሲ ሼር ካምፓኒ ያሉ ድርጅቶች ሲሆኑ ማለት ነው። ሌላው የደረጃ ላይ ግብር ከፋዮችን የንግድ ትርፍ ቁርጥ ግብር ማስከፈያ ሰንጠረዡን ነው የምንመለከተው። እዚህ ጋር እንደምታዩት ግብር የሚከፈልበት ዓመታዊ ጠቅላላ ሽያጭ ወይም ገቢ በብር ይላል፣ ምጣኔ በመቶኛ ይላል። እስከ 100,000 ብር 2%
እንዲከፍል ይደረጋል። ከ100,001 እስከ 500,000 3%፣ ከ501,000 እስከ 1 ሚሊዮን 5%፣ ከ1 ሚሊዮን 1 እስከ 1 ሚሊዮን 500,000 7%፣ ከ1 ሚሊዮን 500,001 እና ከ2 ሚሊዮን በታች ባለው ደግሞ 9% ለመንግስት ግብር እንዲከፍሉ ይደረጋል ማለት ነው። የሂሳብ መዝገብ የመያዝ ግዴታ ያለባቸውን የደረጃ ላይ ግብር ከፋዮች የሚያካትት አይሆንም ይሄ ሰንጠረዥ ማለት ነው። ምክንያቱም የሂሳብ መዝገብ የመያዝ ግዴታ ያለባቸው ደረጃ ላይ ግብር ከፋዮች በሰንጠረዥ ሐመር መሰረት ግብር የሚከፍሉ ስለሆነ ማለት ነው። አራተኛ የግብር ውሳኔ ምሳሌዎችን በግብር ከፋይ ደረጃ በ2018 ምን እንደሚመስል እንመለከታለን። በክፍል 1 የደረጃ ላይ ግብር ከፋዮችን ምሳሌ ነው የምናየው። ምሳሌ 1 የግብር ከፋይ ስም አብርሃም አለኝ ይባላል። የንግድ ዘርፍ ሆቴል ነው። የቀን ገቢ ግምት ጥናት 1200 ነው። ታፔላ በአስፋልት 6 ካሬ ነው። አመታዊ የሥራ ቀን 300 ቀን ነው ማለት ነው። ግብር አወሳሰኑ ከላይ በተጠቀሰው መረጃ መሰረት ምን ይመስላል የሚለውን እንመልከት። መጀመሪያ አመታዊ ሽያጭ ማግኘት አለብን። አመታዊ ሽያጭ ለማግኘት ደግሞ የቀን ገቢ ሲባዛ የሥራ ቀናት ነው። የቀን ገቢው 1200 ሲባዛ በ300 የሥራ ቀናት ነው። 360,000 አመታዊ ሽያጭ አለው ማለት ነው የግብር ከፋይ። የግብር ምጣኔው 3% ነው። ምክንያቱም በ100,001 እና በ500,000 መካከል ስለሆነ ማለት ነው 360,000። ፍሬ ግብሩን ስናይ 360,000 በ3% ስናባዛው 10,800 ፍሬ ግብር ይከፍላል። የንግድ ስራና ሙያ አገልግሎት ክፍያ የከተሞች ማስከፈያ ምጣኔ ሲባዛ በ0.6 ሲባዛ አመታዊ ሽያጭ አድርገን ነው የምናሰላው። 3% ሲባዛ 0.6 ሲባዛ በ360,000 ስናደርገው 6,480 የንግድ ስራ ሙያ አገልግሎት ክፍያ ይከፍላል ማለት ነው። ማስታወቂያ ወይም ታፔላ ክፍያ ደግሞ 6 ካሬ ሲባዛ በ600 ብር 3,600 የሚከፍል ይሆናል ማለት ነው። የካሬ ክፍያ መጠን እንደየከተሞቹ ሊለያይ እንደሚችል ግንዛቤ ውስጥ ማስገባት አለብን። 3%ም እንደዚሁ በተመሳሳይ ማለት ነው። አጠቃላይ ለመንግስት መክፈል ያለበት 10,800 6,488 ሲደመር 3,600 አጠቃላይ ለመንግስት መክፈል ያለበት ስራና ሙያ አገልግሎት ክፍያ እንዲሁም ደግሞ ማስታወቂያና ታፔላ ክፍያ 20,880 ይሆናል ማለት ነው። ሌላው እንደዚሁ ደረጃ ላይ ግብር ከፋይ በምሳሌ 2 ስላችሁ መጥቻለሁ ማለት ነው። ይህንን መረጃ መሰረት አድርገን ግብር እንወስናለን። የግብር ከፋይ ስም ዳዊት ጥላሁን ይባላል። የቀን ገቢ ጥናቱን ስናይ የተዘጋጁ ልብሶች 950፣ ሸቀጣሸቀጥ 2,600። እዚህ ጋር እንደምናየው ሁለት የንግድ ዘርፎችን ነው ይሄ ሰውዬ የሚሰራው። ለድርጅት የተዘጋጁ ልብሶች ሽያጭ ሲፈጽም ቅድመ ግብር ክፍያ 3% የተከፈለ 5,000 አለ ማለት ነው። ይህ ግብር ከፋይ ለድርጅቶች የተዘጋጁ ልብሶችን አቅርቧል ማለት ነው። ይሄ ደንብ ልብስ። ስለዚህ ከዚህ ደንብ ልብስ ላይ 3% 5,000 ቅድመ ግብር ከፍለዋል ማለት ነው። ይሄ መረጃ ተገኝቷል ማለት ነው። ታፔላ በማዘጋጃ ቤት ይዞታ 6 ካሬ በአስፋልት የሚከፍል ይሆናል ማለት ነው። አመታዊ ሽያጩን ስናይ በቅድመ ግብር መረጃ መሰረት 5,000 ቅድመ ግብር ከፍሏል። ሲካፈል ለ3% 166,666 ብር ከ67 ሽያጭ አለው ማለት ነው። ይሄ 5,000 ማለት ነው። ይሄ በቅድመ ግብር መረጃ መሰረት ያገኘነው ሽያጭ ነው ማለት ነው። ቅድመ ግብሩን ወደ ሽያጭ ስንቀይረው ነው። የተዘጋጁ ልብሶች በቀን ገቢ ግምት መሰረት ምን ያክል ሽያጭ አለው የሚለውን ስናይ የተዘጋጁ ልብሶች እኩል ይሆናል የቀን ገቢ ሲባዛ የሥራ ቀናት ነው። 950 ሲባዛ በ300 የሥራ ቀናት 285,000 ይሆናል ማለት ነው። የቀን ገቢ ሽያጭ ብር 285,000 ከቅድመ ግብር መረጃ ብር 166,666 ከ67 ስለሚበልጥ ማለት ነው እንደ ሽያጭ የምንወስደው 285,000ን በቀን ገቢ ጥናት የተገኘውን ሽያጭ ሆናል ማለት ነው። ሸቀጡን ስንመለከት የቀን ገቢ ሲባዛ የሥራ ቀናት ነው። 2,600 ነው ሽያጩ ሲባዛ በ300 የሥራ ቀን 780,000 ይሆናል ማለት ነው። አመታዊ ጠቅላላ ገቢ ድምር ስናይ 285,000 ሲደመር 780,000 እኩል ይሆናል 1,065,000 አመታዊ ሽያጭ አለው ማለት ነው አቶ ዳዊት ጥላሁን። ስለዚህ ከዚህ ገቢ ላይ ለመንግስት ግብር ይወሰንለታል ማለት ነው። ግብር አወሳሰኑን እንመልከት። አመታዊ ሽያጭ የሚያርፍበት የግብር ምጣኔ 7% ነው። ምክንያቱም 1,065,000 የሚገኘው በ1 ሚሊዮን 1 እና በ1 ሚሊዮን 500,000 መካከል ስለሆነ ፍሬ ግብሩን ስናሰላ 1,065,000 ሲባዛ በ7% 74,550 ይሆናል ማለት ነው። የንግድ ስራና ሙያ አገልግሎት ክፍያውን ስናይ ደግሞ የከተሞች ማስከፈያ ምጣኔ ሲባዛ በ6% ሲባዛ አመታዊ ሽያጭ ነው ፎርሙላው። የከተሞች ማስከፈያ ምጣኔው 4% ነው ብለን ይዘናል። ሲባዛ በ6% ሲባዛ 1,065,000 እናደርገው 2,556 ብር
የንግድ ስራ ሙያ አገልግሎት ክፍያ ይከፍላል ወይም ተወስኖበታል ማለት ነው። የማስታወቂያ ወይም ታፔላ ክፍያ ነው። 2 ሲባዛ በ3 6 ካሬ ነው። ሲባዛ በ800 ወይም ለዚህ ከተማ 800 ብር ቢሆን በካሬ የሚከፈለው ብለን ነው ያሰብነው። የከተሞቹ እንደየአካባቢው እንደሚለያይ መገንዘብ ያስፈልጋል ማለት ነው። እዚህ ጋር ጠቅላላ ድምሩን ስናይ 7550 ሲደመር 2556 ሲደመር 2481,906 ለመንግስት የሚከፈል የግብር የንግድ ስራ ሙያ አገልግሎትና የማስታወቂያ ወይም የታፔላ ክፍያ ጠቅላላ ድምር ነው ማለት ነው። በመቀጠል ምሳሌ 3ን እንመልከት። የግብር ከፋይ ስም ተመስገን አለማየሁ ነው። የንግድ ዘርፍ ልኳንዳ። የቀን ገቢ ግምት ጥናት 7500። ታፔላ አስፋልት 6 ካሬ ነው። አመታዊ የስራ ቀናት 210 ቀን ነው፣ ከ365 ቀን ማለት ነው። ማሳሰቢያ ያለን ግብር ከፋዩ ከጥር 1 2018 እስከ የካቲት 15 2018 ለ45 የስራ ቀናት ስራ አቋርጦ መቆየቱ ተረጋግጧል። በዚህ መሰረት 3 ጥያቄዎችን እንመልሳለን ማለት ነው። አንደኛው ትክክለኛው የስራ ቀን ብዛት ስንት ነው ማለት ነው። 45 ቀን በመካከል ካቋረጠ ከ365 ቀን 210 ቀን ነው ካል ከ210 ቀኑ ምን ያክል ቀን ሰርቷል የሚለውን ደግሞ ማስላትና ማግኘት ያስፈልጋል ማለት ነው። ስለዚህ ትክክለኛው የስራ ቀን ብዛት ስንት ነው የሚለውን እንመለከታለን። ሁለተኛ ፍሬ ግብሩ ስንት ነው የሚለውን እናሰላለን። ንግድና ሙያ አገልግሎት ክፍያው ስንት ነው የሚለውን እንደዚሁ አሰብተን እናገኛለን ማለት ነው። አንደኛ ትክክለኛው የስራ ቀን ብዛት ስንት ነው የሚለውን ስናይ ልኳንዳ ንግድ ከ365 ቀን 210 ቀን ይሰራል ተብሎ በህግ ተቀምጧል ማለት ነው። ስለዚህ 365 ቀን ሲቀነስ 45 ቀን ያልሰራበት ማለት ነው 320 ቀን ማለት ነው። ስለዚህ ከ320 ቀናት ውስጥ ምን ያህል ስራ ቀናት ይኖራሉ የሚለውን እናሰራለን። 120 ሲባዛ በ210 ሲካፈል ለ365 እኩል ይሆናል 184.1 ቀን። ከ210 ቀን ውስጥ 184.1 ቀናት ማጠቃቃት ሳይኖረው የሚወሰድ ይሆናል ማለት ነው። ሁለተኛ ፍሬ ግብሩ ስንት ይሆናል የሚለውን ስንመለከት አመታዊ ገቢ ለማግኘት ዕለታዊ ገቢ 7500 የቀን ገቢ ማለት ነው ሲባዛ 184.1 የስራ ቀናት 1,387,750 አመታዊ ገቢ ወይም አመታዊ ሽያጭ አግኝቷል ማለት ነው። ፍሬ ግብር 1,380,750 ሲባዛ በ7% ነው። ምክንያቱም በ1 ሚሊዮን 1 እና 1,500,000 መካከል ስለሚገኝ ማለት ነው። 1,380,750 96,652 ለመንግስት ፍሬ ግብር ይከፍላል ማለት ነው። ንግድና ሙያ አገልግሎት ክፍያው ስንት ነው የሚለውን ስናይ የከተማ ማስከፈያ መጣ 0.6 ሲባዛ አመታዊ ሽያጭ ብለናል። 3% ቢሆን የከተሞች ማስከፈያ ምጣኔው ሲባዛ በ0.6 ሲባዛ 1,380,750 ማለት ነው 2485 ከ35 ይመጣል ማለት ነው። ጠቅላላ ድምሩ 96,652 ሲደመር 2485 ከ35 እኩል ይሆናል 99,137 ከ85 ይሆናል ማለት ነው። ውድ ተመልካቾች ምሳሌ 3 ላይ የምናገኘው ግብር ከፋይ የንግድ ሙያ አገልግሎት ክፍያና ንግድ ትርፍ ግብር ወይም ፍሬ ግብር ብቻ ነው ያለበት ማለት ነው። ክፍል 2 የምናየው በ2018 ዓ.ም የደረጃ ሀሌታዋ ግብር አወሳሰብ ምን እንደሚመስል ነው። የግብር ከፋይ ስም መዓዛ ደርሳ ይባላል። የንግድ ዘርፍ ምግብ ቤት ነው። የ2018 ዓመታዊ ሽያጭ 1,200,000 ነው። እዚህ ውስጥ የሂሳብ መዝገብ የቀረበበት ገቢ 400,000 ብር አለ። በቀን ገቢ ግምት ደግሞ 800,000 ተጨምረዋል ማለት ነው። በሂሳብ መዝገብ መሰረት ብር 45,000 ግብር ከፍለዋል ማለት ነው። ከ400,000 ብር ላይ ሂሳቡ በኦዲተር የተመረመረው ህዳር 20 2019 ቢሆን ታሳቢ አድርገን ነው የምንሰራው ማለት ነው። በሂሳብ መዝገብና በቀን ገቢ ግምት የተገኘው ገቢ ተዳምሮ የተገኘው የተወሰነው ግብር ማለት ነው 108,000 ነው። ከ1,200,000 ላይ ለመንግስት እንዲከፍል የተወሰነው ግብር 108,000 ነው ማለት ነው። በቀረበው መረጃ መሰረት የንግድና ሙያ አገልግሎት ክፍያ፣ የማስታወቂያ ታፔላ ክፍያ፣ አስተዳደራዊ ቅጣትና ወለድ ክፍያ ስንት ነው የሚለው የግብር አስተዳደራዊ ቅጣትን እንመልከት። ሰነዶችን ባለመያዝ የሚጣል ቅጣት የሂሳብ መዝገብ በመያዛቸው አይቀጡም። ሁለተኛ ግብር ወይም ታክስ ማስታወቂያ ዘግይቶ ማቅረብ አይቀጡም ማለት ነው። ምክንያቱም የታክስ ማስታወቂያ በወቅቱ ስላቀረቡ ነው። ግብርን ወይም ታክስን አዘግይቶ መክፈል የሚጣል ቅጣት ግብሩን ያዘገዩበት ለ20 ቀን ወይም ከ1 ወር ላነሰ ጊዜ ነው። ስለሆነም 5% ብቻ ይቀጣል ማለት ነው። ስለዚህ 108,000 ሲቀነስ 45,000
63000 ይመጣል። ሲባዛ በ5% 3150 ባዘገዩበት የሚቀጡ ይሆናል ማለት ነው። ግብር ወይም ታክስን አሳንሶ በማሳወቅ ደግሞ የሚያስከትለውን ቅጣት እንመለከታለን። ግብር ከፋዩ ገቢውን ያሳነሰው ለመጀመሪያ ጊዜ በመሆኑ 10% ይቀጣል። ስለዚህ 63000 ሲባዛ በ10% 6300 ይሆናል ማለት ነው። የግብር ወለድ አሰራሩን ስንመለከት 63000 ነው ሲባዛ በወለድ ምጣኔ 24.72 ሲባዛ 20 ሲካፈል ለ365 እናድርገው 853.34 ለመንግስት ወለድ የሚከፍል ይሆናል ማለት ነው። የንግድና ሙያ አገልግሎት ክፍያ ስንት ነው የሚለውን ስናይ የከተሞች ማስከፈያ ምጣኔ 0.6 ሲባዛ ዓመታዊ ሽያጭ ብለን ነው ፎርሙላውን የምናገኘው። ስለዚህ 3% የከተሞች ማስከፈያ ምጣኔ ቢሆን ብለን 3% ሲባዛ በ0.6 ሲባዛ 1,065,2160 ብር የሚከፍል ይሆናል ማለት ነው። የማስታወቂያ ወይም ታፔላ 4 ካሬ ነው። በካሬ 360 ብር የሚከፍሉ ቢሆን ማለት ነው 4 ሲባዛ በ360 1440 እንዲከፍሉ ይደረጋል ማለት ነው። ጠቅላላ ግብር ፕላስ አስተዳደራዊ ቅጣት ፕላስ ወለድ ፕላስ የንግድ ሙያ አገልግሎት ክፍያ አጠቃላይ በአመት መክፈል ያለባቸውን የገንዘብ መጠን ይሰጣል ማለት ነው። ስለዚህ 63000 ሲደመር 3150 ሲደመር 6300 ሲደመር 853.34 ሲደመር 2160 ሲደመር 1440 76903 ከ34 አጠቃላይ ለመንግስት መክፈል አለባቸው ማለት ነው። ምሳሌ 2 ደረጃ ሀሌታዋን ስናይ የግብር ከፋዩ ስም ረዴት አበበ ነው። ግብራቸውን በወቅቱ አላሳወቁም። ሂሳብ መዝገብ አላቀረቡም። የቅድሙ ምንድነው? ግብራቸውን በወቅቱ አሳውቀዋል፣ ሂሳብ መዝገብም አቅርበዋል። ያሁን ደግሞ ግብራቸውን በወቅቱ አላሳወቁም፣ ሂሳብ መዝገብ አላቀረቡም። ግብራቸውን የከፈሉት በመክፈያ ጊዜያቸው ሳይሆን 3 ወር አሳልፈው ነው ማለት ነው። የከፈሉት የገንዘብ መጠን ደግሞ 120,000 ከ3 ወር በኋላ ከፍለዋል ማለት ነው። መክፈል ካለባቸው ጊዜ 3 ወር አሳልፈው ማለት ነው የከፈሉት። ግብር ለመወሰን የቀን ገቢ ጥናቱ 15000 ብር ነው። ማስታወቂያ ወይም ታፔላ 4 ካሬ በኮብልስቶን የንግድ ሙያና አገልግሎት አልከፈሉም ማለት ነው። የ2018 ግብር አወሳሰን ምን ይመስላል የሚለውን እንመልከት። ዓመታዊ ሽያጭ የቀን ገቢ ሲባዛ የሥራ ቀናት ነው። 15000 ሲባዛ በ300 ነው። 4,500,000 መጣ ማለት ነው ዓመታዊ ሽያጭ ነው። ግብር የሚከፈልበትን ገቢ ለማግኘት ደግሞ ዓመታዊ ሽያጭ ሲባዛ የንግድ ዘርፍ የትርፍ ምጣኔ ነው የሚለው 4,500,000 ሲባዛ በ14% ነው የንግድ ዘርፍ የትርፍ ምጣኔ። ስለዚህ 630,000 ግብር የሚከፈልበት ገቢ ወይም የተጣራ ትርፍ አግኝተዋል ተብሎ ነው እዚህ ጋር መረጃው የተገኘው ማለት ነው። በዚህም መሰረት ፍሬ ግብር ስንት ይሆናል የሚለውን ስናይ 630,000 ሲባዛ በ35% ሲቀነስ 24600 ይሆናል ማለት ነው። 195,600 ለመንግስት ፍሬ ግብር መክፈል አለባቸው። ግብር በልዩነት የሚከፈለው ፍሬ ግብር ስንት ነው የሚለውን ስናይ 195,000 ነው መክፈል የነበረባቸው፣ የከፈሉት 120,000 ነው። 75,900 ያልከፈሉት ግብር አለ ማለት ነው። የንግድና ሙያ አገልግሎት ክፍያው ስንት ነው የሚለውን ስናይ 4% ሲባዛ በ0.6 ሲባዛ 4,500,000 10,800 ብር ይከፍላሉ ማለት ነው። የማስታወቂያ ወይም ታፔላ 4 ካሬ ነው ሲባዛ በ600 ብር ነው 2,400 እናደርገዋለን። አስተዳደራዊ ቅጣትን በተመለከተ ሂሳብ መዝገብ ወይም ሰነዶችን ባለመያዝ 20% በቀጥታ ይቀጣሉ ስላልያዙ ማለት ነው። 195 ሲባዛ በ20% 39,180 ይሆናል። የታክስ ማስታወቂያ ዘግይቶ ማቅረብ ለ3 ወር ስላዘገዩ 120,000 ሲባዛ በ15% ለ3 ወር ስለሆነ ስለዚህ 5% ሲደመር 5% ሲደመር 5% አድርገን 15% የ3 ወር 18,000 እንቀጣቸዋለን ማለት ነው። ይህ ቅጣት ከ10,000 በላይ ነገር ግን በታክስ ማስታወቂያ ላይ መታየት ካለበት 120,000 ያነሰ በመሆኑ 18,000 ይቀጣሉ ማለት ነው። ግብሩን ዘግይቶ በመክፈል ለ3 ወር ዘግይቶ ስለከፈለ ማለት ነው ለመጀመሪያ ወር 120,000 ሲባዛ በ5% 6,000 ለቀሪ 2 ወራት 120,000 ሲባዛ በ2 ሲባዛ በ2 አድርገን 4,800 በድምሩ 6,000 ሲደመር 4,800 10,800 ዘግይቶ በመክፈል ይቀጣሉ ማለት ነው። ሌላው ግብሩን በልዩነት ሲወሰን የዘገየው ለ3 ወር በመሆኑ ለመጀመሪያ ወር በልዩነቱ ማለት ነው ባልተከፈለ የገንዘብ መጠን 75,900 ነው ብለናል። ሲባዛ በ5% 3,795 ለቀሪ 2 ወራት ደግሞ 75,900 ሲባዛ በ2 ሲባዛ በ2% አድርገን 3,036 ብር በድምሩ 3,795 ሲደመር 3,036 6,831 ብር
ይከፍላሉ ማለት ነው። ታክስ አሳንሶ ማሳወቅ የሚጣል ቅጣትን በተመለከተ ግብር ከፋዩ አሳንሶ ያሳውቀው ለመጀመሪያ ጊዜ በመሆኑ ማለት ነው። ያሳነሰው የታክስ መጠን 10% ነው። 75900 ሲባዛ በ10% 7590 ይሆናል ማለት ነው። ለዘገየ ግብር ክፍያ የሚታሰብ ወለድን በተመለከተ ለ3 ወር ነው የዘገየው። ዘግይቶ ያሳወቀው ግብር ሲባዛ በቀን ሲካፈል ለ365 ሲባዛ የወለድ ምጣኔ 120 ሺህ ለ3 ወር ነው የዘገየው። ሲባዛ በ90 ሲካፈል ለ365 ቀን ሲባዛ የባንክ ወለድ ምጣኔ 24.72% ማለት ነው። 7314 ከ41 ወለድ ይከፍላሉ። ግብር በልዩነት ሲወሰድ ለዘገየ ክፍያ የሚታሰብ ወለድ ማለት ነው። ግብር በልዩነት የተወሰነ ሲባዛ በቀና ሲካፈል ለ365 ሲባዛ በ24.72 ነው። ስለዚህ 5900 ሲባዛ በ90 ሲካፈል ለ365 ሲባዛ በ24.72% 11940 ከ77 ወለድ ይከፍላል ማለት ነው። የንግድና ሙያ አገልግሎት ክፍያን በተመለከተ የከተሞች ማስከፈያ ምጣኔ ሲባዛ በ0.6 ሲባዛ ዓመታዊ ሽያጭ ነው የሚለው 4% ነው። የከተሞች ማስከፈያ ምጣኔው ሲባዛ በ0.6 ሲባዛ 4,500,000 10,800 የሚከፍሉ ይሆናል ማለት ነው። የማስታወቂያ ወይም ታፔላ ክፍያ 4 ካሬ ሲባዛ በ600 ብር ቢሆን ያዘው 2400 ጠቅላላ ግብር ፕላስ ቅጣት ፕላስ ወለድ ፕላስ ንግድ ሙያ አገልግሎት ማስታወቂያ ወይም ታፔላ 75900 ሲደመር 39180 ሲደመር 18000 ሲደመር 10800 ሲደመር 6831 ሲደመር 7590 ሲደመር 11940 ከ77 ሲደመር 10800 ሲደመር 2400 በአጠቃላይ 183441 ከ77 ለመንግስት የሚከፍሉ ይሆናል ማለት ነው። ከነወለዱ ከነቅጣቱ አጠቃላይ ክፍያ ማለት ነው። ምሳሌዎች ልዩነታቸው ምንድነው የሚለውን ካየ ነው። የመጀመሪያው የሂሳብ መዝገብ ያቀረበ ግብር ከፋይ ነው በወቅቱ። ሁለተኛው ግን የሂሳብ መዝገብ በወቅቱ አላቀረቡም አላሳወቁም ማለት ነው። ስለዚህ የሁለቱ አንድ ግብር ከፋይ በወቅቱ ግብሩን ሲያሳውቅ የሚከፍላቸው የግብርና ቅጣት አይነቶች እንደዚሁ ደግሞ ሙሉ በሙሉ ካላሳወቅ ደግሞ የሚከፍላቸው የግብርና ቅጣት አይነቶች ልዩነቶችን ለማሳየት ሞክሬያለሁ። አምስተኛ ላይ የምናገኘው እና የመጨረሻው አማራጭ አነስተኛ ግብር ተፈጻሚ የሚሆነው በደረጃ ሀሊታዋ ላይ ሲሆን የሽያጩን 2.5% እንዲከፍሉ ይደረጋል። ይህ ግብር አከፋፈል ተፈጻሚ የሚሆነው ባቀረበው ሂሳብ መዝገብ መሰረት ግብራቸው ከ2.5% በታች ከሆነ ነው ማለት ነው። የደረጃ ሀሊታዋ ግብር ከፋዮች በሂሳብ መዝገባቸው መሰረት ያሳወቁት ዓመታዊ ግብር አጠቃላይ ሽያጫቸው በ2.5% ሲባዛ ከሚገኘው ውጤት አንሶ ከተገኘ 2.5%ን እንዲከፍሉ ይደረጋል ማለት ነው። ውድ ተመልካቾች በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።